ሰላም ጤና ይስጥልን እንደምን ከረማችሁ። በፌዴሬሽን ምክር ቤት አስተባባሪነት እንዲሁም ደግሞ በማዕከላዊ ኢትዮጵያ ክልል አዘጋጅነት የሚከበረውን 20ኛው የኢትዮጵያ ብሔረሰቦችና ሕዝቦች ቀን በዓል አስመልክቶ የሚዲያ ቱር ከመላው ኢትዮጵያ ለተጣጡ የሚዲያ ባለሙያዎች የተደረገ ይገኛል። ምንገኘው ሀላባ ዞን ላይ ነው። ማዕከላዊ ኢትዮጵያ ክልል ከሚገኙ ዞኖች ውስጥ አንዱ ሲሆን የሀላባ ዞን በዞኑ በርካታ የቱሪዝም መስህብ ስፍራዎች ይገኛሉ። ከዛ ውስጥ በተፈጥሮ የመስህብ ሀብትነት ከሚመደበው መካከል አንዱ በሆነው በአርቶ ፍል ውሃ ነው የምንገኘው። ይህ አርቶ ፍል ውሃ ከሀላባ ዞን ርዕሰ ከተማ ከሆነችው ቁሊቶ በ10 ኪሎ ሜትር ርቀት ላይ የሚገኝ ነው። እንዲሁም ከመዲናችን አዲስ አበባ በ265 ኪሎ ሜትር ከክልሉ መቀመጫ ከሆነችው ሆሳና በ55 ኪሎ ሜትር ርቀት ላይ የሚገኝ የመስህብ ስፍራ ነው። ከመስህብ ስፍራነቱ ባለፈ ደግሞ በፈዋሽነቱ የሚታወቅ ፍል ውሃ ነው። የተለያዩ ህመሞች ያለባቸው ሰዎች እዚህ በመምጣት በእንፋሎቱ በመታጠብ ከተለያዩ በሽታዎቻቸው እየተፈወሱ ይገኛሉ። እንግዲህ ሀላባ ዞን በርካታ የቱሪዝም መስህብ ስፍራ በመኖሩ እዚህ በመገኘት እንድትጎበኙ በዚህ አጋጣሚ ለመጋበዝ ወዳለው ክብረት ይስጥልኝ።